አቢጤ አንተ ደግነት ገና አልበም ያሰራነ አቢጤ ለልደት ደገማ በየአይነት አቢጤ ለልደት ደገማ በየአይነት አቢጤ ለእንጀራ አይደቅንም ካሜራ አቢጤ ለእንጀራ አይደቅንም ካሜራ ያ አቢጤ ያደጋውራ ጁስ አይቀረው ሁሌ እንጀራ ሰው ሲረዳ እየዞረ ለራሱ እንኳን መቼ ኖረ አብጤ በቃል ለራስ ኑር ምን ለራስ ያዛተ አራንዳንዴ መተላለፍ የለም እንዴ ነው እንደ ስልኩን አወረድከው እኔን ስትከልም ብዙ ወሬ አታብዛ ዳር ያዝና ቁም አረ ስልክ የለኝም መለኝ በእውነት ጆሮዬን በልቶኝ ነው እየኮረኮርኩት ጆሮህን ቢበላ መኮርኮር ቢያምርህ ሞተሩን አጥፍተ ዳርህን ይዘህ ዳግመኛ ይለምደኝም ለፈኘ ዛሬን መንዳት አቆማለሁ እንኳን መኮርኮሬ ኧረ አንተ በጣም ተጫዋች ነህ በእናትህ በልዳር ያዝና ሂድ ተጫወት ህመሜ ህመሜ ሞቴ ሞት ላይ መስል ሞቴ ሞት ላይ መስል ሞቴ ሞት ላይ መስል ለምን ደጅ ልጽና ለምን ልከተል ለምን ልከተል ቅጥ ያጣ በደል ተው አልፈቅድልህም በስጋዬ ይብቃ ባጥንቴ አትቀልድ በማስከፋት ተጽናኝ ተደሳች ባይጠፋ በዳይ ሰው ከመባል መቀጣት አይከፋ በዳይ ሰው ከመባል መቀጣት አይከፋ የባህር ወሽንፍር የጠዋት ጤዛን የጠዋት ጤዛን የጠዋት ጤዛን የሰማማን እንቅልፍ የህልም እንጀራን የህልም እንጀራን የህልም እንጀራን መፈቀርን እንጂ ማፍቀርን አትለምድም አንተው ሆነ ቀረ ተወዳጅም ከጅም ዋሽቶ አስማሚም ጠፋ ከሰላም ያደረ ጸብ ወደ ቤት ገብቶ ፍቅር ደጅ አደረ ጸብ ወደ ቤት ገብቶ ፍቅር ደጅ አደረ ይሉኝታም የሌለ የማታውቅ ነውር ለካ እንዲህ ጨካኝ ነህ አንተ ምግባረ ስውር ፍቅሬም ትርጉም አጣ ለተረተመቼ
አንተም በዚህ ይብቃ እኔም እስከመቼ እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረ በል አንተም ቀረህ ወዲያ እኔም ቀረሁ ወዲህ እንግዲያው ከእንግዲህ የጎጆችን በሩ ክፍት አደረ በል አንተም ቀረህ ወዲያ እኔም ቀረሁ ወዲህ አንተም ቀርከ ወዲያ እኔም ልቅር ወዲህ ማስመሰል አይወድም እውነትና ፍቅር እንግዲያው ጾም ልደር ባልበላም ግድ የለ ፍስክ በስጋ ነው በጾም ነው ጽድቅ ያለ በስንቱ ልቀጣ ልከፋስ በከንቱ ልጣህ ደህና ሰንብት ካላግባባን ወቅቱ ልጣህ ደህና ሰንብት ካላግባባን ወቅቱ የወደድኳት እሷ የጠላችኝ እኔ የወደድኳት እሷ የጠላችኝ ስማዳ ገባችኝ ስማዳ ገባችኝ እኔ የወደድኳት እሷ የጠላችኝ እኔ የወደድኳት እሷ የጠላችኝ ስማዳ ገባችኝ ስማዳ ገባችኝ ቦሴ ጠራ አሎ ተሸነፍኩልሽ ተጉብታው ጋራ ጉባለ ፍቅርሽ ተጉብታው ጋራ ስለ ፍቅርሽ ልወርወርልሽ የዝንጀሮ ዝርግ ያለብህ እንደ ጌታው ምን ይሄን ጋራ ለጋራ ያስከዲያል የልጓጅ አምሊ ሴቱም ቢያለ ዘንድሮ እስኪ ዶሴ ይውጣ የተበደርኩበት ይህን ሁሉ ዶላር እኔ ወሰርኩበት በማላውቀው ጉዳይ ባልበላሁት መላ የምከፍለው እኔ የወሰደው ሌላ ምስክር አልጠራም መች ወሰርኩኝና ግን እንከፍላችኋለን እኛ ብቻ ጤና ከፈለው ውድ የቲክቶክ ቤተሰቦቼ ይሄ የምታዩት ቅጠል ሰራንኮ የተሰኘ ቅጠል ነው። በዓለም ላይ እንዲሁም በአፍሪካ በአገራችን በደቡብ በሰሜኑ በምዕራቡና በምስራቁ ክፍል ይገኛል። ብዙ ጊዜ ምንድነው ሰራንኮ እንዲጫፉ ሹል ነው። ሹል ከመሆኑ ባሻገር ለብዙ እንደሚነገረው ለመድኃኒትነት ከዛ ባሻገር ደግሞ ለምንድነው ስሙ ይጠቀሙታል።
እያሉ ሲያወሩ ነው የሰማሁት። ነገር የለም ስለ ሰላም። ጤና ይስጥልኝ። ዛሬ እዚህ የተገኘሁት አንድ ሀሳብ ወደ እናንተ ለመሰንዘር ነው። ብዙ ጊዜ አካውንቴ ተመታ፣ አካውንቴ ተደበደበ ስትሉ ይሰማለሁ እና ሪፖስት አድርጉ፣ ላይክ አድርጉኝ ስትሉ ይሰማለሁ እና ለምንድን ነው ለእኛ መንገድ አስፈላጊነቱ? ተደበደበ አይደል እንዴ? ተመታ አይደል እንዴ? እና ጤና ጣቢያ ወስዳችሁ ማሳየት አይሻልም እንዴ? የተመታን አካል እዛ ነው እንጂ መውሰድ። ለእኔ ተመታ ብትሉኝ ምን ፋይዳ አለው? ከምኔው ነው ደሞ ቤት ኪራይ የሚደርሰው ከደሞዜ ቀድሞ? ከምኔው አትበል ከቤት ኪራይ ውጪ አለኞ ያበል። ከየት አምጥቼ ልክፈል አውጥቼ? ከየትም አምጣ ሄድ አምጣ ካቃተው ውጣ። እንግዲህ አትስረቅረቅብኝ፣ አንተ መስረቅረቅ ገንዘብ አይሆነኝ። ሰላም ጤና ይስጥልን ውድ ተመልካቾቻችን። እንግዲህ በተለያየ ጊዜ ሚዲያችን ላይ ቀርበው ፈገግታቸው ተወዳጅነትን ያተረፉት ፈገግታቸው ይለያል አቶ ታጠቅን ዛሬ አግኝቻቸዋለሁ። ከዚህ በፊት በአዲስ መልክ እናደራጅ በሚለው ፕሮግራማችን 1 ለ11 ነበር የምናደራጃቸው። እሳቸው ግን ብቻቸውን አንድ እኔ በቂ ነኝ ብለው ተደራጅተው ሰርተው ዛሬ ከፍተኛ ደረጃ ላይ ደርሰዋልና ለብረተሰቡ ያላቸውን ነገር እንዲያካፍሉ አግኝቻቸዋለሁ። እንዴት ነው አቶ ታጠቅ? አለሁ እድሜ ለእናንተ። እዚህ ሾይና ነው ሁሉ ነገር ደራሁ፣ ቤተሰብ ሁሉ ተቀየረ። በጣም ደስ ይላል። እንግዲህ አቶ ታጠቅ ሚዲያችን ብዙ ነገር ነው የረዳውት፣ ብዙ ነገር ነው ያደረጉለት። እስቲ ከዛ ከተደረገሉት ነገር ለህዝቡ የተወሰነው ቢነግሩልን። እንግዲህ ምንድነው ባለፈው አምጥታችሁ አይሱዙ ነው መጀመሪያ የሰጣችሁኝ። አይሱዙ ከክፍለ ሀገር እየሄደ እየጫነ ከሰልም ምኑ እየጫነ እየሰራ ነው። ቀጥሎ ደግሞ የሰጣችሁኝ ምንድነው ወፍጮ ቤት ነው። ወፍጮ ቤቱን ስትሰጡኝ ደግሞ የ1 ዓመት ከፍላችሁ አሁን እህሉም አንዴ ገባ፣ ሰውም እየመጣ እንደ ልቡ ያስፈጫል። እኔም በቃ ልጆቼም እየመጡ እናግዛለን አባቴ እያሉ በቃ እኛ ቤቱ ደስታ ነው። በጣም ነው ደስ የሚለው። እንግዲህ እየሰማችሁ ነው አቶ ታጠቅ ምን ያህል እንደተለወጡ በህይወታቸው። እሺ ሌላስ ምን ነበር የተደረገሉት? አቶ ታጠቅ እየተናገሩ ሌላ የተደረገሉትን ሌላ እንዴ ወፍጮ ቤቱ ነው እንዳልኩ። ከጎን ሌላ ወፍጮ ቤት ሰጣችኋል ለሌላ ሰውም፣ ለኔ ያው አንድ ወፍጮ ቤቱ ነው። ሌላ ደግሞ ምንድነው ይተው እንጂ አቶ ታጠቅ እንዴ ባለ 2 መኝታ ቤት እኮ ሰተኑት ነበር። ባለ 2 መኝታ ቤት ሰተኑት ነበር። መቼ እንዴ? ምን ነው አልበዛም እንዴ የነገራችሁኝ? አሁን የወፍጮ ቤቱን የአይሱዙን በል ያልተጻፈው እንዴት ነው ያላስጠናችሁኝ? መኝታ ቤት የምትጠይቁኝ እንዴ? ያው 160 ብር እኮ ነው የሰጣችሁኝ። ለ4 ጊዜ እኮ ነው የምትጠቀሙት። ይሄንንም አልበዛ ተከለከላሉ ፌስታል በተቀሉ እንጀራ ልገዛ ሄድኩኝና ሱቅ ፌስታል መከልከሉን በጭራሽ ሳላውቅ ይኸው ጎረቤቴን ለ1 ኪሎ ሙዝ 5,000 ቀተውት አረጉት ደንዝዝ። ይዋ ሊደር እንጂ እንኳን ፌስታላችን በመመሪያ ይሆናል ገና ቀለባችን። በመመሪያ ይሆናል ገና ቀለባችን። በመመሪያ ይሆናል ገና ቀለባችን። እንደኔ ለመሆን ትንሽ ዓመት ሥራ በ10,000 ፎሎወር ብዙ እንዳታውራ። ሌሊትም ሥራ ላይቭም ሥራ ብዙ አታውራ። ታዲያ ምን ዋጋ አለው ፎሎወር ቢበዛ? ዋናው ነገር ቪው ነው። በዚህም አለ በዛ። አንተ አጁዛ አደግዛ ከአንተ የተሻለ እኔ ፌመስ ነኝ። አንበሳ የሚሰጠኝ ጊፍተርም አለኝ። አንደኛ ነኝ ግቡልኝ። ደግሞ ለመፈመስ 1 ቀን በቂ ነው። ስድብን ሰብስበህ መገበን ብቻ ነው። አይደለም እንዴ ዋሸሁ እንዴ? አይደለም እንዴ
ወጡን ስትበላ ሰው ትዘጋለህ አይደል? አታላይ ነህ ሀብትዬን አታላይ ነህ አታላይ ነህ ሀብትሻን አታላይ ነህ ትወስዳለህ ይህን እቁብ ግባ ብለህ ራስህ በላ ሳትነግረኝ ትሸብልለህ ይሁን ብላው ግድ የለኝም ይጥቀምህ ትንሽ ጋብዘኝ ቢያንስ እንኳን እባክህ ድሮም ቢሆን የሚከዳው ያመኑት ነው ከዚህ በኋላ ሰላምታችን በቦክስ ነው ከዚህ በኋላ ሰላምታችን በቴስታ ነው ይገርማል ኑሮ አናት ላይ ወጥቷል ቢወጣም ምንም አታመጣ የቤት ክራይና የልጆች ትምህርት የልጆች ትምህርት የልጆች ትምህርት ሁሌ ይጨምራል ከዓመት እስከ ዓመት ከዓመት እስከ ዓመት ከዓመት እስከ ዓመት ስምህ ሀብታሙ ነው ሁልጊዜ ንሮሮ ሁልጊዜ ንሮሮ ሁልጊዜ ንሮሮ ተስተካክሎ ባየው እንደው ያንተ ኑሮን እንደው ያንተ ኑሮ እንደው ያንተ ኑሮ አንተ ምን ቸገረ የሰው ልጅ ማጣት የሰው ልጅ ማጣት የሰው ልጅ ማጣት ቁርስ ምሳ ራት ገንፎና አጥሚት ገንፎና አጥሚት ሙቅና አጥሚት